ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት ጋብዘን ፕሮግራማችንን ጀመርን። ከሰገነቱ ከማማው ላይ ሚኒሊክ ዛሬም ንጉስ ነው። ፕሮግራማችን ተጀምሯል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። ከኤዲተር ጋር ፕሮግራሙን በጋራ እየመራን እናስኬደዋለን። ከኛ ጋር ስትቆዩ ውይይት የምናደርግበት ርዕሰ ጉዳይ አብይ አህመድ እያሰራቸው ያሉ ባለስልጣናት የጦርነት ዝግጅቱ የደረሰበት ከባድ ሁኔታና የባጫ ደበሌ ዛቻ ምክንያት በሚል ርዕሰ ጉዳይ ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። ቀዳሚ የምናደርገው የገባችሁበትን ቻናል ላይክ ማድረጋችሁን ማረጋገጥ ነው። በዚሁ መሰረት ሁላችሁም እስካሁን ገብታችሁ ያላችሁ ገና ጥያቄው ሳይቀርብ በኃላፊነት ስሜት ኃላፊነት ወስዳችሁ ላይክ ሼር እያደረጋችሁ ላላችሁ ልባዊ ምስጋናችን ይድረሳችሁ። እስካሁን ይህን ኃላፊነት ያልተወጣችሁ ትልቅ የሚባለው እንደ ድርሻ እንድትወስዱት የምንፈልገው ኃላፊነት የገባችሁበትን ቻናል ላይክ የምትሏን በተን መጫን ነው። ከዚያም ሼር አድርጉና የቀጥታ ስርጭቱ ጀምሯል ብላችሁ ጻፉበት። ይሄንን አድርጋችሁ በቀጥታ እንዲዳረስ ማድረግ ትችላላችሁ። በፌስቡክ ገጻችሁ ላይ እና በኤክስ ትዊተር ገጻችሁ ላይ ካደረጋችሁ፣ ሌላው ደግሞ በተቻለ መጠን በምትችሉት አቅም ለሁለትም ሶስትም አራትም አምስትም ወዳጆቻችሁ ጓደኞቻችሁ ለሆኑም እንደዚሁ ብትልኩላቸው ይደርሳል። ይሄንን በማድረግ ኃላፊነታችሁን እንድትወጡ በድጋሚ በአክብሮት ነው የምንጠይቃችሁ። ሁሉንም የእናንተን ድርሻ ስትወጡ የእኛን ድርሻ እየተወጣን አብረናችሁ ቆይታ እናደርጋለን። አድማጮቻችን ስለምታደምጡን ደስ ይለናል። እንደዚህ በመደማመጥ በመተጋገዝ የሚቻለንን ሁሉ እያደረግን አብረን እንዘልቃለን። በዛሬው ርዕሰ ጉዳይ እንደምትመለከቱት በርከት ያሉ ነጥቦች ናቸው የሚነሱት። ወሳኝ የምንላቸውን ርዕሰ ጉዳዮች እናነሳለን። ስለዚህም የእናንተ ትብብር ጉልህ አስተዋጽኦ አለው። የምትችሉትን ያክል ሼርም ላይክም ሰብስክራይብ እያደረጋችሁ እንድትከታተሉ ነው በአክብሮት የምንጋበዛችሁ። ይህን ካልን ወደ ዝርዝር ጉዳዮቻችን እንገባለን። በቀዳሚ የምናደርገው አጀንዳ ከዋና ዋና ነጥቦቻችን ወይም ርዕሰ ጉዳዮችን እነሳለን። በዚሁ መሰረት በዛሬው ዕለት ከርዕሰ ጉዳዩ ጋር ተያያዥነትም ያላቸው የሌላቸውም ቢሆኑ ዋና ዋና የምንላቸው ርዕሰ ጉዳዮችን እናንሳ። በመሪ ርዕሰ ጉዳዩ ላይ የምናነሳው እንደተጠበቀ ሆኖ በዝርዝር ስንሄድበት በስልጣን ላይ ያለው አሁን ትግራይን እያስተዳደረ ያለው የትግራይ ክልል አስተዳደር በዶክተር ደብረጽዮን የሚመራው ማለት ነው። የቀድሞ የትግራይ ታጣቂዎች የነበሩና የጸጥታ ኃይል የነበሩና በተለያየ መልኩ ከኃላፊነታቸውን በመተው ከጠላት ጋር አብረው የቆዩም ሊሆኑ ይችላሉ። በተለያየ መንገድ የተበተኑ ሊሆኑ ይችላሉ። የምህረት አዋጅ በማወጅ ወደ ተረጋጋ ህይወት እንዲመለሱ ወደ ክልሉ መመለስ እድል ሰጥቷቸዋል። ምንም እንኳን በክልሉ ላይ ወይም በህዝቡ ላይ ክህደት የፈጸሙ ቢሆን እንኳ አንዳንዶቹ ይልና እነዚህም አካላት ቢሆኑ የሚታረሙበት ከጥፋታቸው የሚመለሱበት እድል መስጠት ጠቃሚ ስለሆነ በአንድ በኩል በጣም ይህ ነው የሚባል ነገር የሌለና ውስን በሌላ አካልን መቀላቀል ሊሆን ይችላል። ወዘተረፈ ውስን ጥፋት በማጥፋት የሚከሰሱ ወይም ክሌም የሚደረግባቸው ይኖራሉ። እነዚህ አካላት በቀላሉ ይቅርታ ተደርጎላቸዋል ወይም ምህረት ተደርጎላቸዋል፣ ወደ ክልሉ መግባት ይችላሉ የሚል ነው። ሁለተኛ ከበድ ያለ ጥፋት ያጠፉ ደግሞ በፍትህ ስርዓቱ አግባብ ባለው መንገድ ምላሽ እንዲያገኙ እናደርጋለን የሚል ነው። ለነሱ የፍትህ ስርዓቱ ምላሽ ይሰጣል ወይም ደግሞ በህግ ፕሮሰስ ውስጥ ያልፋሉ የሚል ነገር ነው ያነሱት። ሌላው የመንግስት ሰራተኛ የነበረ ወዘተረፈ በየትኛውም መልኩ በአገዛዙ አወናባጅ አጀንዳ የተወናበደ ካለ በሰላም ወደ ኑሮ መቀላቀል ይችላሉ። የመንግስት ሰራተኛ የነበረ ወደ ስራው መመለስ እንዲችል አስፈላጊውን ትብብር እናደርጋለን የሚል ነው። የመንግስት ሰራተኛ ላልሆኑ በተለያየ በንግድም በሌላም ላይ የተሰማሩ አካላት ወደ ንግዳቸው ወደ ስራቸው መመለስ ይችላሉ። ከዚህ ውጭ ላሉና ታጣቂ ሆነው ወይም ደግሞ የጸጥታ አስከባሪ ሆነው አገልግሎት ለህዝብ ሲሰጡ የነበሩ ካሉ የማናቸውም መቋቋም የሚችሉበትን ሁኔታ ክልሉ ለማገዝ ዝግጁ ነው በሚል ጥሪ አቅርቧል። ይሄንን ጥሪ አድምጠው ሊመለሱ ለሚፈልጉ በሙሉ ምቹ እድል ተፈጥሮላቸዋል ማለት ነው። ይሄ ነው በክልሉ ያለው። ሌላው እንግዲህ ስርዓቱ አሁን ጭንቀት ውስጥ ነው። መግቢያ መውጫ የጠበበው ወቅት ነውና በዚህ አደገኛ ወቅት ላይ
የሚይዘው የሚጨብጠው ያጣው የአብይ አህመድ ስርዓት የተለያዩ ማደናገሪያዎችን እየተጠቀመው ነው። ከነዚህ መካከል ለምሳሌ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ጎንደር ነው። ስልክ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ በማህተም በአርማ ያወጣው መግለጫ በማስመሰል ሌላኛውን አንዱ በሌላኛው ላይ ቅስቀሳ የሚያስመስል መግለጫዎች ማሰራጨት ጀምረዋል። ለዚህም የአማራ ፋኖ ብሔራዊ ንቅናቄ ይፋ የሆነ ምላሽ ሰጥቷል። በሐሰተኛ እና በሚፈበረኩ መግለጫዎች ህዝባችን አይደናገርም፣ ይሄ ተራ ነገር ነው በሚል ገልጸዋል። ስለዚህ ማንኛውም መግለጫ ተብሎ ከአፋብን የወጣ ነው ተብሎ ከቴዎድሮስ እዝ፣ ከበላይ እዝ፣ ከምኒልክ እዝ፣ ከአሳምነው እዝ ወዘተረፈ ከቢዛሞ እዝ ተብሎ ከተለያዩ እዞች ወይም ክፍለ ጦሮች ወዘተረፈ ቢመጣ ኦፊሻል በሆነ ገጻቸው አንድ በታወቀ በድርጅቱ ኦፊሻል ገጽ፣ ይህ ካልሆነ ደግሞ የታወቁ እና ጉዳዩን አጣርተው በሚዘግቡ ሚዲያዎች በኩል ጉዳዩን መከታተል ይገባል የሚል ነው። አንዳንድ በሚዲያ ስም የሚንቀሳቀሱ አካላት በራሳቸው መግለጫ እያደራጁ ሲያበቁ ልክ በፋኖ በመዋቅር የተሰጠ በማስመሰል ለማደናገሪያ ከዚህ ቀደም በተደጋጋሚ ሲደረግ እንደነበረው ሙከራዎች አሉ። ይህም በተመለከተ አስፈላጊው ጥንቃቄ እንዲደረግ በሚል ማሳሰቢያ ሰጥተዋል። በዛሬው ዕለት ይህንኑ ማሳሰቢያ መረጃው እንዲኖራችሁ ለማለት ያክል ነው። ሌላው መስፍን አርአያ እንመለስበታለን። በዛሬው ዕለት የአብይ አህመድ ካድሬ የሆነው መስፍን አርአያ የምክክር ኮሚሽን እመራለሁ የሚለው ማለት ነው መግለጫ ሰጥቷል። መግለጫ እንዲሰጥ ያስገደደበት ምክንያት ሌላ ነው፣ ለሚዲያዎች የተነገረው ሌላ ነው። ይህንን በተመለከተ የምናነሳው ይኖራል። መስፍን አርአያ በውስልትና የምክክር ኮሚሽን የሚባለውን ክፍል ለኦህዴድ የፈረስ ጋልቦ እንዲያሰግርበት የፈቀደውን ወይም ለዚሁ ዓላማ ሹመት ተሰጥቶት ያንን እያስፈጸመ ያለ ተራ ካድሬ ህዝብ ለማጭበርበር በየጊዜው ሚዲያዎች ሰብስቦ መግለጫ ለመስጠት እየሞከረ ነው የሚገኘውና አሁን በዛሬው ዕለት መግለጫ እንዲሰጥ ያስገደደው ሁኔታ ምንድን ነው የሚለውና በገደምዳሜ ጨረፍረፍ አርጓት ያለፋትን እውነት እዛ ምክክር ኮሚሽን የሚባል ውንብድና እየተሰራበት ባለ ስብስብ ውስጥ እየተከናወኑ ያሉ ነገሮች ሁሉም እዛ የተገኘ በሙሉ ወንበዴ ነው ማለት አይቻልም። ነገር ግን እዚያ ውስጥ ተገኝቶ ለሀገር አስተዋጽኦ አደርጋለሁ እያለ ያለ ሞኝ ካለ እንደዛ አይነት ሞኝነት ውስጥ አትግቡ ነው። ሆኖም ቀረ በውስጥ ሆነው ሙግት እያደረጉ ያሉ አካላት የተወሰኑ አሉ። እነዚህ እየተሟገቱ ያሉ አካላት በአጠቃላይ ይህንን ሂደት ትተን እንወጣለን የሚል አቋም ያስያዛቸው ምንድን ነው የሚለውን በኋላ መለስ ብለን እንደገና የምንቃኘው ይሆናል። ሌላው በመረጃ ደረጃ የፌዴራል ፖሊስ በኢሃፓ አመራር አባላት ይስሐቅ ወልዳይ፣ አበባ አካሉ እንዲሁም ከዚህ ቀደም አቶ ታዬ ደንዳአ ጠበቃ የነበረው ንጉሴ አበራ የህግ አማካሪና ጠበቃ ንጉሴ አበራን በተመለከተ ሶስቱንም በድንገት አፍኖ ከሰወረ በኋላ የደመላሽ ወልደ ሚካኤል የሚመራው የኦህዴድ ቲም አንድ ፌዴራል ፖሊስን ተጠቅሞ ነው የሚያጠቃው። እንደምታውቁት አብይ አህመድ ቤተ መንግስቱን ወይም የሚኒስትሮች ምክር ቤትና ወዘተረፈ ሲቪል ሰርቪሱን በአጠቃላይ ተጠቅሞ ወይም የፖለቲካ መዋቅሩን ተጠቅሞ ጥቃት ይፈጽማል። እነ ብርሃኑ ጁላ የመከላከያን እነ ይልማ መርዳሳ አየር ኃይልን ይጠቀማሉ። ይሄ ፖለቲካዊ ጥቃት በአጠቃላይ ሀገሪቷን በሁሉም መስክ ጫካ አድርገዋታል። የማይፈልጉትን ለማጥቃትና እነሱ የሚፈልጉትን ስርዓት ብለው የሚያስቡትን ለመትከል ሌላውንም ለመንቀል እነዚህ የአገር ሊመራባቸው የሚገቡ የህዝብና የአገር ተቋማት ኦህዴድ እንደፈለገ የሚፈልገውን እየጨፈለቀ በሚፈልገው ላይ ደባ እየፈጸመ ነው የሚገኘው። በዚሁ መሰረት እነዚህን ስርዓቱን ተቃውሟል ያላቸውን አካላት ከሰሞኑ አፍኖ ካሰረ በኋላ የተለመደ ማንኛውም የማህበረሰብ ክፍል የሚጠብቀውን አርቲ ቡርቲ ክስ ይዞ መጥቷል። የሽብር ተግባር ለመፈጸም ተንቀሳቅሰዋል ይልና ከጽምዶ ጋር በመቀናጀት ይላልና ይህ ጽምዶ የሚባል ነገር እንዴት ረፍት እንደነሳቸው ሰላም እንደነሳቸው እንዴት እየታወኩ እንደሆነ በጣም የሚገርም ነው። አንድ ጊዜ እስቲ ጽምዶ ብርሃኑ እያሳለው ነው። አሁን ይልማ መርዳሳ እንደኔ ስቅ እያላት ነው መሰለኝ ወደ ላይ እንዳይላት ተጠባበቁ፣ ፍየሉ እንዳይወጣ። እነዚህ በጣም የሚገርሙ ሰዎች ናቸው። እኔ በጣም በአንድ በኩል አይረባም የለም የነዚህ ትብብር የትም አይደርስም ይላሉ፣ በሌላ በኩል ደግሞ መግቢያ መውጫ አጥተው ደግሞ ሲጨነቁ እናያቸዋለን። እና አሁን ስንት ቦታ እንደሚረግጡ ማያውቁትም
ግራ በተጋባ ሁኔታ እዛና እዚህ የረገጡ ምስቅልቅላቸው ወጥቶ ነው የሚገኙትና ለማንኛውም መረጃው ለሁላችሁም እንዲኖራችሁ ያክል ብቻ እያደረጉ ያለው የውንብድና እንቅስቃሴ ገፋ አድርጎ እዚህ ቦታ ያደርሳቸዋል የሚባሉበት ሁኔታ ላይ አይደሉም ያሉት። እነዚህን ሰዎች በሽብር ክስ ከሰናል ብለው እንደሚመጡ ማንኛውም ሰው ተራ ኦርዲናሪ እንኳን ፖለቲካውን በቅርብ የሚከታተል ተራ ኦርዲናሪ ሰው አሁን ኦህዴድ ከሌን በክስ ገና ሌላ ሰብስቦ የሚያስራቸው እንዳሉ እናውቃለን። ይሄ የሚመነጨው እንዳልናችሁ ከጭንቀት ስርዓቱ የሚይዘው የሚጨብጠውን ያጣበት ወቅት ከመሆኑ ጋር ተያይዞ የመጣ ነው። ሌላው የብሔራዊ ዲጂታል ይሄ ፋይዳ የሚባለውን የስም ትንሽዬ ለውጥ አድርገው ፋይዳ ቨርስ ብለውታል። ከዛ በኋላ እንደው ይገርማል። ፋይዳ ቨርስ ብለው የኢትዮጵያ ኢንቨስትመንት ሆልዲንግ ኩባንያ ብለው የሰበሰቧቸዋሉ እዛ ውስጥ ቀላቅልነዋል ብለዋል። በተወሰነ ደረጃ እዛ ያድርጉት እንጂ ዋነኛ ስራው የደህንነት ስራ ስለሆነ ከነ ኢንሳ ከነ አርቲፊሻል ኢንተለጀንስ ከብሔራዊ ደህንነት ጋር ተማክሎ የሚሰራ ድርጅት ነው እና ልክ እንደ ኢንዶመንት የሆነ ድርጅት ውስጥ የፋይዳ ቨርስ ብለው የሆነ ድርጅት ውስጥ የኢንቨስትመንት ሆልዲንግ ድርጅት ውስጥ ለማስገባት ነው። የኢንቨስትመንት ሆልዲንግ ኩባንያ የሚባል አንድ መዋቅር ፈጥረዋል። እዛ ውስጥ ለማስገባት ነው የሞከሩት። ሌላው ከሰሞኑ አንድ መነጋገሪያ የሆነና በማህበራዊ ሚዲያ ላይ የቆየው ሁላችሁም ስትከታተሉት እንደነበረ እንገምታለን። የአሜሪካ የአፍሪካና የአረብ ሀገራት ከፍተኛ አማካሪ የሆኑት ማሱድ ብሉስ በአሜሪካ በግብፅ በመገኘት ከኤርትራ ውጭ ጉዳይ ከሶማሌ ውጭ ጉዳይና ከግብፅ ውጭ ጉዳይ ኃላፊዎች ጋር መምከራቸውን ተከትሎ የተለያዩ ኮንስፓይረሲዎች ሲነሱ ቆይተዋል። በዋነኛነትም የአብይ አገዛዝ ላይ ያነጣጠረ ነው በሚል ብዙ ነገር ተነስቷል። የሆነ ሆኖ በማህበራዊ ገጻቸው ላይ ከኢትዮጵያ ጋር የተገናኘ ጉዳይ አይደለም፣ ነገር ግን በቀጠናው የተረጋጋ ሁኔታና ሰላም ለማምጣት የተደረገ ምክክር ነው የሚል ወይም ደግሞ ውይይት ነው በሚል አንስተዋል። ዘላቂ ሰላም ለማምጣት የሚያስችልና በተለይም ከባድ ቀውስና ጦርነትን ለማስቀረት በሚቻልበት ጉዳይ ላይ ነው የአሜሪካ አቅጣጫ ይዛ እየሰራች ያለችው። ይሁን እንጂ ይሄንን ለተለያየ ዓላማ በመጠቀም ጉዳዩን በሌላኛው ይሄ የተሰባሰቡት ሀገራት በሌላው ላይ ኮንስፓየር እያደረጉ ነው ወይም ሌላ ስራ እየሰሩ ነው መባሉ የተሳሳተ ነው። እንዳውም በዘላቂነት ሰላም ለማምጣት በቀጠናው የሚደረገውን እንቅስቃሴ የሚጎዳ ነው በሚል ማስተባበያ በድጋሚ መስጠታቸውን ተረድተናል። ይሄንኑ ለማድረስ ነው። ሌላው የኢትዮ ሰገነት ተከታታዮች በጣም የምታስታውሱት የምታውቁትና የምትገረሙበትም ነው ብዬ አስባለሁ። እንግዲህ በአጠቃላይ ከሰሞኑ ከፍተኛ በሆነ ሁኔታ መጥተው ማህተም እየመቱ በእያንዳንዱ ጉዳይ ላይ ስናነሳው ለነበረው ነገር አፕሩቭ ማድረጋቸውን ቀጥለዋል። በዛሬው ዕለት ደግሞ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽንን በተመለከተ አንስተዋል። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽንን በሚመለከት አድማጮች ከዚህ ቀደም የነገርናችሁ እንዴት ከፍተኛ ሀብት ዘረፋ እንደተፈጸመ ከዚህ ተቋም የተዘረፈው መጠን የሌላ ሀብት በምን መንገድ እንዴት እንደተዘረፈና ኪሳራ እንደገጠመው ነግረናቸዋል። ዘረፋውን ሳይነግሩን ሁልጊዜ የአብይ አህመድ አገዛዝ ይሄን ነው የሚያደርገው። አንድ ተቋም ለምሳሌ የኢትዮጵያ ንግድ ባንክ እንዴት በከፍተኛ ዘረፋ አደጋ ውስጥ እንደወደቀ ማስረጃ በምናቀርብና ነገሩን በምናጋለጥ ጊዜ ከጥቂት ጊዜ በኋላ 1 ወር 2 ወር ጠብቀው የኢትዮጵያ ንግድ ባንክ በአስገራሚ ሁኔታ ይህን ያህል ትርፍ አገኘ በሚል ይገልጹታል። ይሄ ነው የተለመደ ነው። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ትንሽ ቆይተው የሆነ ነገር ይዘው እንደሚመጡ ከስርዓቱ ባህሪ ተነስተን የምናውቀው ወይም የምንገምተው ጉዳይ ነውና ያንኑ የጠበቅነውን ይዘው መጥተዋል። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ኤሌክትሪክ ኃይል ኮርፖሬሽን ትርፋማ ሆነ የሚል ነው። አተረፈ በሚል ትርፍ እንዳተረፈ አድርገው ነው አምጥተው ሊነግሩን የፈለጉት። የሆነ ሆኖ የኤሌክትሪክ ኃይል ኮርፖሬሽን በዘንድሮ አተረፈ የሆነ ነገር አደረገ ብለው መረጃ ሲያመጡ እኛ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን በምን አይነት ሁኔታ እንዴት እንደከሰረ ባቀረብንበት መረጃ በድምሩ 90 ቢሊዮን ገደማ
ነው 98 ቢሊዮን ኦልሞስት 100 ቢሊዮን ገደማ ማለት ነው። ከዚያ እንደገና 30 ቢሊዮን ደግሞ የተበላሸና ሊከፈል የሚገባ ያልተከፈለ ዕዳ በድምሩ ወደ 120 ቢሊዮን ብር ኪሳራ አምጥቷል ብለን